ሰላም ለእናንተ ይሁን ውድ አባቴ ልጆች በክርስቶስ ኢየሱስ ተወዳችሁ ከዘላለም ሞት ከዘላለም ጨለማ ከዘላለም እርግማን ከዲያብሎስ መውጊያ ከሞት መውጊያ ከጨለማ እስራት ከቀንበሩ ከስራቱ በክርስቶስ ኢየሱስ ሞትና ትንሣኤ አምናችሁ ወደ ዘላለም ሕይወት የተሻገራችሁ የእግዚአብሔር ልጆች ሆናችሁ ወራሾች ሆናችሁ አባ የምትሉበትን የልጅነትን ስልጣን በክርስቶስ ብቻ በማመን ተቀበላችሁ በመንፈስ ቅዱስ የታተማችሁ የተወደዳችሁ ውድ አባቴ ልጆች እንደምን ዋላችሁ? የጌታ ጸጋና ሰላም የእግዚአብሔር ፍቅር የመንፈስ ቅዱስ አንድነት ከሁላችንም ጋር ይሁን። እግዚአብሔር መልካም ነው። ዛሬም በሰላም ያዋለን የጠበቀን የረዳን መግባት መውጣታችንን ሁሉ በሰላሙ እየተጠነቀቀ ይረዳን አምላካችን እግዚአብሔር የተባረከ ይሁን። ቪዲዮውን እንደተለመደው ከመጀመራችሁ ስትጀምሩ ወደ ቪዲዮ ስትገቡ ላይክ ማድረግ ኮሜንት መጻፋችሁን አትርሱ። የምትችሉ ማለት ነው። ግን ላይክ ማድረግ በጣም ቀላል ነው። ላይክ አድርጉ፣ ቪዲዮ ለብዙዎች እንዲደርስ ማለት ነው። እስከ 1000 እንኳን 15000 ሰብስክራይበሮች አሉ በላይ አሉ። 1000 እንኳን ቪው እየታየ አይደለም። ያም ጥቂት የምታዩ ሰዎች ላይክ እንድታደርጉ፣ ምክንያቱም ቢያንስ 500 600 ቪው አለው ይህ ቪዲዮ። ብዙ ጊዜ እስከ 5 እስከ 400 እንደዛ አይነት ቪዎች ይታያሉ። ነገር ግን ሁሉም ላይክ ቢያደርገው ያ ሁሉ ሰው ላይክ ቢያደርገው ቀላል ነው። አንዴ በተኑን መጫን ነው፣ የላይክ ምልክቱን በመጫን ላይክ ቢያደርጉት ቪዲዮ እስከ 5000 እስከ 4000 ሰዎች እስከ 3000 ሰዎች ይዳረሳል ማለት ነው። ያ ደግሞ እኔን የሚያበረታታኛል፣ ለበለጠ እንድሰራ ይረዳኛል። በእርግጥ አሁንም እግዚአብሔርን ለማገለግል እየተሰማኝ ነው ማገለግላችሁ። ተባረኩ። እኔም እየተጠቀምኩ ነው፣ እናንተም እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ተባረኩ። እንደምትታዘዙኝ ተስፋ አደርጋለሁ። እንግዲህ ዛሬውን ጸሎታችን ከመጸለያችን በፊት መዝሙረ ዳዊት ምዕራፍ 4ን አነባለሁ። የዳዊትን ጸሎት የምስጋና ዝማሬን አነባለሁ። መዝሙረ ዳዊት ምዕራፍ 4 ስፍራውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ሙሉ ምዕራፉን ነው ማነባው። የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርስ ለምን ትወዳላችሁ? ሐሰትን ለምን ትሻላችሁ? እግዚአብሔር በጽድቁ እንደተገለጠ ወቁ። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝምም በሉ። የጽድቅን መስዋዕት ሰው፣ በእግዚአብሔር ታመኑ። በጎን ማን ያሳየናል ለሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። በልቤ ደስታን ጨምረህ ከስንዴ ፍሬና ከወይን ዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋሁም። አቤቱ አንተ ብቻህን በእምነት አሳድረኸኛል። ይህን ቃል እናንተም ከጸለያችሁ በኋላ አንብቡት። ምዕራፉ በጣም አጭር ነው፣ 8 ቁጥሮችን ያሉት አንብቡት። እግዚአብሔር አምላካችንን ስለ ቅዱስ ቃሉ የተባረከ የተቀደሰ ይሁን። የጽድቄ አምላክ በጠራሁት ጊዜ መለሰልኝ ይላል። በጭንቀቴም አሰፋልኝ፣ ማረኝ፣ ጸሎቴንም ሰማ። እግዚአብሔር የሚምር ነው። እግዚአብሔር ኃጢአተኛን ይሰማል። እግዚአብሔር ኃጢአተኛን ይቅር ይላል። እግዚአብሔር ለሚጮህ ለሚለምኑ ሁሉ ቅርብ ነው። እኔ ሩቅ አምላክ አይደለሁም፣ እኔ ቅርብ አምላክ እንጂ እንዳለው አምላካችን እንደ ቃሉ ታማኝ ነው። ሁል ጊዜ እኛን ለመስማት ከእኛም ምስጋናን ለመስማት ከእኛም አንደበት እግዚአብሔር ቃላችንን ለመስማት ሁል ጊዜ ልቡ ጆሮቹ የተከፈቱ ናቸው። እግዚአብሔር እንደ ሰው አይሰለችም። እግዚአብሔር ጨቀጨቃችሁኝ አይልም። እግዚአብሔር አሁንስ አበዛችሁት አይልም። እግዚአብሔር ሁል ጊዜ ይራራልናል። እግዚአብሔር ሁል ጊዜ ይታገሰናል። እናት እንኳን ልጇ ደጋግሞ ሲጮህ በጣም እንደምትራራ በጣም ልጇን ዝም ለማስባልና ጥያቄውን ለመመለስ የሚያስፈልገውን ሁሉ እንደምታደግ ሲቆሽሽ እንደምታጥበው ይህን እናውቃለን። እግዚአብሔር ግን እናት እንኳ ልጇን ልትረሳ ትችላለች ይላል። የእግዚአብሔር ፍቅር ግን ከዚያ በላይ ነው። እናት እንኳን ትዕግስቷ ሊሟጠጥ ይችላል። እግዚአብሔር ግን ከእናትም ከአባትም ከወዳጅም ከጓደኛም የልቤ ከምንለው ሰው ሁሉ በላይ የሚወደን የሚታገሰን የሚራራልን አምላካችን ነው።
እግዚአብሔር ሁል ጊዜ መልካም ነው። እግዚአብሔር በቀን በሌሊት በመንገድ ስንቀመጥ፣ ስንነሳ፣ ስንተኛ ሁል ጊዜ በልባችን እሱን ልናስበው ይገባል። በሐሳባችን በመንፈሳችን ከእግዚአብሔር ጋር ልንገናኝ ይገባናል። እግዚአብሔር ይቅር አምላክ ነውና የምንሰራውን ሁሉ ይመለከታል። የምናደርገው ሁሉ ከእርሱ ፊት የተሰወረ አይደለም። እግዚአብሔር ሁል ጊዜ መልካም ነው። የጽድቅን መስዋዕት ሰው ይላል። በእግዚአብሔር ታመኑ ይላል። በእግዚአብሔር መታመን በእግዚአብሔር ፊት ቅዱስ መስዋዕትን እንደመሰዋት ነው። በእግዚአብሔር መደገፍ ለእግዚአብሔር መስዋዕት ነው። እግዚአብሔርን ማመስገን ቅዱስ መስዋዕት ነው። እግዚአብሔርን እንደ ሐሳቡ እንደ ፈቃዱ መከተል ቅዱስ መስዋዕት ነው። ስለዚህ እግዚአብሔር አምላካችን ይርዳን። አምላካችን ሆይ ሁል ጊዜ በሐሳባችን አንተ ክበድብን። ካንተ ውጪ ልባችንን የሚቆጣጠር አእምሯችንን የሚቆጣጠር ቤታችንን፣ ኑሯችንን፣ ሕይወታችንን የሚቆጣጠር ነገር ምንም እንዳይኖር በኢየሱስ ስም እንጸልያለን። አንተ በሕይወታችን ሙላብን፣ በሐሳባችን ሙላብን፣ በልባችን እግዚአብሔር አንተ ብቻ ሙላብን። መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህም ማባከን ነውና ተብሎ እንደተጻፈ ከእግዚአብሔር ውጭ የምናደርገው ነገር ሁሉ ራሳችንን ለማስደሰት ለማርካት የምናደርገው ነገር ሁሉ ብክነት ነው። የህይወት ብክነት ነው። በሁሉም ነገር ብክነት ነው። ነገር ግን በእግዚአብሔር መደገፍ፣ እግዚአብሔርን መሞላት፣ መንፈስ ቅዱስን መሞላት፣ ቃሉን መሞላት፣ መንገዱን፣ ሐሳቡን፣ ፈቃዱን በልባችን መሞላት ለህይወትም ለስጋም በረከትና ትርፍ፣ ደስታና ሰላም፣ እርካታ ነው። እግዚአብሔር አምላካችን ሆይ ስለዚህ እንለምናሃለን። ከብክነት ህይወት ጠብቀን፣ ከክሳራ ህይወት ጠብቀን። ህይወታችን፣ ታሪካችን ተወለደ፣ አደገ፣ ኖሮ ሞተ። ይህ እግዚአብሔር አምላክ እንስሳቶችም የሚያሳልፉት የምድር ህይወት ነው። እኛ ግን ሰዎች ነንና በዚህ ምድር ስንኖር በእኛ ህይወት ላይ ዓላማ አለ። በእኛ ህይወት ላይ እግዚአብሔር ተራዎች አይደለንም፣ ምናምንቴዎች አይደለንም። በእግዚአብሔር የተመረጠን፣ በእኛም ላይ እግዚአብሔር ስራውን የሚሰራ ያንዳንዳችን ከእግዚአብሔር መክሊትን እየተቀበልን አትርፈን በእርሱ ፊት ምስጋናን ልንቀበል ኃላፊነት ያለብን ሰዎች ነን። እግዚአብሔር ያንን ልናደርግ ደግሞ የሚረዳን አቅማችን አይደለም ጸጋ ነውና በኢየሱስ ክርስቶስም በሕይወታችን ዘመን ኖረን አንተን አገልግለን መክሊታችንን አትርፈን ነግደን እግዚአብሔር አምላክ በአንተ ፊት በተገኘን ጊዜ እግዚአብሔር አምላክ በሰማይም በምድርም በኃጢአተኞችና በጻድቃን ላይ ለመፍረድ በመጣ ጊዜ ፊታችን እንዳያፈር እግዚአብሔር አምላክ ፊትን ለማየት እንዳንፈራ በደስታ በፊት እንድንቆም ዘንድ በዘመናችን በሕይወታችን እግዚአብሔር አምላክ እየተከናወነና መልካም የሆነ ሕይወትን ጉዞን እንድናደርግ እግዚአብሔር ጸጋን አብዛልን። የክሳራ ሕይወት፣ የብክነት ሕይወት፣ የማግሮምረም ሕይወት፣ በጭንቀት የተሞላ ሕይወት፣ እርካታ አልባ ሕይወት፣ ትርፍ የሌለው ሕይወት እንዳንኖር እግዚአብሔር እርዳን። እግዚአብሔር እርዳን። ካላንተ ሰው ብኩን ነው። እግዚአብሔር አምላከኛ ካላንተ ካለ ምሕረት ካለ ጸጋ መንገድ ላይ ባለቤት እንደሌለው እንደሚባዝን እንደተጣለ ውሻ ነው የሰው ልጅ ካላንተ ካለ ምሕረት ካለ ይቅርታ ካለ ጸጋ ካለ መንፈስ ቅዱስ የሰው ልጅ ባለቤት እንደሌለው በየመንገዱ እግዚአብሔር እንደሚባዝን እግዚአብሔር አምላክ ለሕይወቱ ምንም መጠጊያ እንደሌለው ነው። እግዚአብሔር አምላክ እንለምንሃለን። ሕይወታችን ያላንተ ከንቱ ነው፣ ከእንስሳ የተለየ አይደለም። በኢየሱስ ክርስቶስም በሕይወታችን በእያንዳንዱ ሕይወታችን አቅጣጫ አንተ ታስፈልገናለህ። በኢየሱስ ክርስቶስም እርዳን፣ ማስተዋልን ስጠን፣ ጥበብን ስጠን። አንተን መፍራት አንተን ማወቅ ሁል ጊዜ ዘውትር ሐሳባችን ዓላማችን ይሁን። እግዚአብሔር አምላኬ ሆይ በነገር ሁሉ አንተ ክበድ፣ በነገር ሁሉ አንተ ክበር። የምናደርገው ነገር ሁሉ የምናስበው የምናደርገው የምንወጣበት የምንሄድበት የምንገባበት ሁሉ ለአንተ ክብር ይሁን። እግዚአብሔር ሆይ ለደከሙና በፊትህ ለመጮህ እንኳን አቅም ላጡ በኢየሱስም ጸጋ ይብዛላቸው፣ ማስተዋል ይብዛላቸው። ፊትህን አይቶ በፊትህ ቀርቦ እግዚአብሔር ሆይ ከነ ጭንቀቱ ከነ ሐዘኑ ከነ ሸክሙ የሚመለስ የለምና በአንተ ፊት የምንጮህበትን አቅም ስጠን። በአንተ ፊት ጸንተን የምንቆምበትን አቅም ስጠን። እግዚአብሔር አምላክ ሆይ ለታመሙ አቅምን ስጣቸው፣ ፈውስን ስጣቸው። በኢየሱስ ክርስቶስም ጅማቶቻቸው ይጠንክሩ፣ አጥንቶቻቸው ይጠንክሩ። በኢየሱስ ክርስቶስም በልባቸው ደስታ ይፍሰስ።
ከአጥንቶቻቸው ከደም ስሮቻቸው የበሽታ ኃይልና የዲያብሎስ ቀንበርና ጨለማ ሁሉ በኢየሱስ ክርስቶስ ስም ይነቀል። የምሕረት አምላክ እግዚአብሔር በምሕረት በፈውስ በይቅርታ ተገናኛቸው። ላጡ በረከት ይሁን። በስደት ላሉ ሁሉ ሞገስ፣ ጥበቃ፣ ሰላም በእነሱ ላይ ይሁን። በሄዱበት ስፍራ እግዚአብሔር አምላኬ መከናወን ይሁንላቸው። የሄዱበት ዓላማ በኢየሱስ ክርስቶስም ይሳካላቸው። በሀገራችን ሰላም ይሁን። በሀገራችን ብልጽግና ይሁን። በሀገራችን ምንም አይነት እግዚአብሔር አምላኬ ክፉ ነገር እንዳይሆን በኢየሱስም እንጸልያለን። የአንተ ሰላም የአንተ እጅ በምድራችን ይዘርጋ። የክፉ እጅ፣ በአመፃ እጅ፣ የጨለማ እጅ በኢየሱስ ክርስቶስ ስም ከምድራችን ይነቀል። እግዚአብሔር አምላክ እያንዳንዳችን ላይ ጸጋ ይብዛ፣ ምሕረት ይብዛ፣ ቸርነት ይብዛ። እግዚአብሔር ስለ ሁሉ እናመሰግናለን። ቀኑን በሰላም ስለረዳን ስለዋልከን እናመሰግናለን። ምሽትን ደግሞ በሰላም አሳድረን፣ ክፉ ነገር ሁሉ ሰውረን። ጌታችን በኢየሱስ ክርስቶስ ስም ጸለየን። አሜን።